የዲሞክራሲያዊ ትግል አዲሱ ምዕራፍና የህወሓት ቡድን የሀሳብ ድርቀት። ሰላም ጤና ይስጥልኝ። ኢትዮጵያ የዲሞክራሲን ሀው መቁጠር ጀምራለች ወይስ አሁንም በአሮጌው የአመፅ መንገድ ላይ ነች? ሰሞኑን የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው ውሳኔና በህወሓት ውስጥ ያለው የሀሳብ ፍጭት አንድ ትልቅ ትምህርት ሰጥቶናል። ዛሬ የምናየው ከመንጫጫት ይልቅ ቁጭ ብሎ ማውራት እንዴት የሁላችንንም ድል እንደምናረጋግጥ ይሆናል። እስከ መጨረሻው አብራችሁን ቆዩ። የህወሓት የቆየው የጦርነት ፈላጊነት ስሜት አሁን በህግና በምርጫ ቦርድ ውሳኔ ሲፈተሽ እያየን ነው። ከመንጫጫት ይልቅ ቁጭ ብሎ በጋራ ማውራት፣ ከመወነጃጀል ይልቅ በሀሳብ መተማመን፣ እንዲሁም አመፅ ከመጥራት ይልቅ ሀሳብን በሀሳብ በእርጋታ መሞገት። ይህ መንገድ ነው የሁላችንም ድል ሆኖ ዘላቂ ለውጥን የሚያመጣው። ድል ማለት የጠላት መውደቅ ብቻ ሳይሆን የሰላማዊ አሰራር ማሸነፍም ጭምር ነው። የህግ የበላይነትና የሀሳብ ልዕልና የሚረጋገጠውም በጠመንጃ ሳይሆን በሙግትና በክርክር ነው። በተለይ ለወጣቱ ትውልድ የምናስተላልፈው መልእክት አለን። የትግራይ ወጣትም ሆነ መላው የኢትዮጵያ ህዝብ ከአከራካሪ ፖለቲካ አስተሳሰብ ወጥቶ ጉዳዮችን በዲሞክራሲያዊና በህጋዊ መንገድ መፍታት እንደምንችል ይህ ትልቅ ማሳያ ነው። የህወሓት የሻገተ የአመፅና የጦርነት ልምምድ ከዘመኑ ጋር የማይሄድ የወደቀና የተጠላ እሳቤ ነው። በመቀሌ ያለው ቆሞ ቀር ቡድን አሁንም በሀሳብ ሙግት አያምንም። ነገር ግን እንደ አቶ ጌታቸው ረዳ ያሉ አመራሮች ልክ ያልሆነውን አሰራር በመቃወም ውሳኔው እንዲታገድ ማድረጋቸው የህግን መንገድ መምረጥ ምን ያህል ውጤታማ እንደሆነ ያስመስክረዋል። ኢትዮጵያ የምትፈልገው በሀሳብ የሚያሸንፍ ፖለቲከኛ እንጂ በጦርነት የሚጠፋውን ትውልድ አይደለም። ዴሞክራሲ ልምምድ ነው። ይሄ ልምምድ ደግሞ ዛሬ በምርጫ ቦርድና በፓርቲዎች መካከል በምናየው ህጋዊ ምክክር ውስጥ እያደገ ነው። እናንተስ ምን ትላላችሁ? የህግ የበላይነትን ለማስከበር በምናደርገው ጉዞ ውስጥ የወጣቱ ሚና ምን መሆን አለበት? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቪዲዮ ላይክ መስጠትና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰላም ለሀገራችን።